ምንድነው ተገፍተ አልካ በዛክ ማለት ትላንት እሷ እኮ አርግዛ እኮ በጣም የተገፋች እኮ ሩታ ናት። በጣም የተበደለችው በጣም የቆሰለች እኮ ሩታ እንጂ አብርሽ አይደለም። ስንት ነገር አርጓታል። አሰላሙ አለይኩም ወራህመቱላሂ ወበረካቱና ስንት ነገር ነው ያደረጋት። የእሷ ለምን አልታየህም? እኔ እንዲሆነ ተበድለ ካጠገብ ስለሆንክ የሚረዳ ስለሌለ እውነትን ነው። ትላንትና እሷ የሚረዳት አጣ እንደዛ የእሱን ልጅ ተሸክማ ገፍቷት ከሴት ጋር እየተላላጠ እርጉዝ ሚስቱን አስቀምጦ ማለት ነው። ያኔ ለምን አልተናገርክም? ዛሬ ላይ ዋጋ የሚከፍለው እኮ የእሱን እንትን ውጤት ነው። ዛሬ ላይ እሱ እንደዚህ ቢሆኑ የእሱ ውጤት ነው። ገና ምኑን አይተ ብዙ ነገር ያለ የሴት ልጅ እንባ ያለበት ሰው ብዙ ነገር ነው የሚያዩ ማለት ነው። አንተ ደግሞ እንዲሆነ ከዚህ ትልቅ ድግስ ደግሼ ምናምን የ500 ብር ኬክ ገዝተህ ደግሞ ትልቅ ድግስ ትላለህ እንዴ? ሰው እንዳይሰማ ኬምር እንዲህ ስትል ያስጠላባል። የ500 ብር ኬክ ተገዝቶ ትልቅ ድግስ ያውን በሙስና ነው ፍቅሯን የምትገልጽለት ማለት ነው። በኬክ በድግስ እንዲህ መጀመሪያ እኮ እሱ ያፈቅረኛል ወይ አያፈቅረኝም የሚባለውን ነገር ማጣራት የሚባል ነገር አለ። እሺ የልጅ በዛ ሰዓት ሞቶ ቢሆንስ? በጭንቅላቱ ላይ ደም ፈሶ ቢሆንስ? በዛ ድንጋይ ላይ ወድቆ ማለት ነው። እንዴት ነው ግን የምታስቡት እናንተ ራሳችሁ? እና ደግሞ ሲቀጥል ደግሞ ኤርሜላ ልጁ መተፋፈኛ አሳጠሹ። እንዴት ይተንፍስ? መተንፈሻ አሳጣሹ እኮ አክፍሽ አሻሽሹ። ልቡ ላይ አንዴ ከንፈሩ፣ አንዴ ጉንጩ፣ አንዴ ምኑን ሊተኛ ከለከልሹ። እረፍት ሊያረግ ከለከልሹ። የትም አይሄድብሽም እኮ የኔ ውድ፣ የትም አይሄድብሽም። ቆሻሺት የትም አይሄድብሽም ማለት ነው። ከአንቺ ጋር ነው ያለው። አብረሹ ማደር ይዘሹ ሩታ እንደሆነ አትወስድብሽም። መታመቼም አትፈልገውም። ገባሽ? ያው ተኩላ የጣለውን ውሻ አይደል የሚያነሳው። ለቃቃሚ ስሎሽ ለቃቅሚ አንቺ የሁሉንም ማለት ነው። ዛሬ አብርሽን ከሚስቱ እንደዚህ ባለትዳር ሆነ የጠየቅሽው ነገ ደግሞ ሌላ ሲመጣ ጥለሹ እንደምትሄጂ እሱም ጥሎሽ እንደሚሄድ እርግጠኛ ሆንሽ መግባት አለብሽ በዚህ ነገር ላይ ማለት ነው። ሚስት ሆኜ በፍቅር አሸንፈዋለሁ ምናምን የሚባል ነገር የለም። ገባሽ? የተሻለ ሲያገኝ ጥሎሽ ይሄዳል። ልክ ሩታ እንደጣላት ማለት ትቷት እንደሄደ ማለት ነው። ዛሬ ደግሞ እሷ ተወችው። እሷ አትፈልገውም። ምክንያቱም እሷ ያኒ ምንድነው ባጣቆይ ስላልሆነች ማለት ነው። አንቺ ደግሞ ያው ባጣ ሁሌ ሂጂ ከህይወቴ ውጪ ትባያለሽ፣ ትመጫለሽ። ሲፈልግ ሲደብረው አንቺን ይፈልግሻል። ያኒ መደበሪያ ታውቂያለሽ። እንደ መደበሪያ አሁንም አንቺን እሺ ቢልሽ ራሱ እንደ መደበሪያ ነው የሚጠቀምሽ። በስነ ስርዓት ሚስቱ ወይም ፍቅረኛ ወይም የሆነ ነገር ሊያደርግሽ አይደለም፣ እንደ መደበሪያ ነው የሚጠቀምሽ። እና በዚህ ልክ አታፍኙ። እዩ ግን ተመችተኛል በነገራችን ላይ ማለት ነው። አትሹ አታፍኙ አለሽ እኮ ልጁ መተፋፈኛ ጣቤላ ደግሞ በጣም አለቀስክ። እውነትን ነው ከልብክ ነው ያለቀስከው። ግን አው በጣም ስተሰርታል። አንተ ሩታ ቤት በልተክ ጠጥተክ ሰው ያደረገች እኮ ሩታ ናት በነገራችን ላይ ማለት ነው። ቤቷ ኑረ እንደዛ ሆነ አብልታክ እንጀራዋን ሰርታ አብልታክ አንተ ዛሬ በሷ ላይ ምን ሆንክባት? ጠላት ሆንክባት ማለት ነው። እኔ እዩና ማን አቤላና አንዱ ብሩክ ነው ማን ነው የሚባለው ልጅ እኔ እንዴት እንደምጠላቸው የምሬ ነው ብላቸው አልወዳቸውም በሩታ ምክንያት ማለት ነው። እና በዚህ ልክ ራስሽን አታርክሽ፣ ሴትነትሽን አታርክሽ፣ ቆሻሻ አቱኝ ማለት ነው። እስኪ ንጽት በይ እስኪ። ሴትነት ይሻላል ከገንዘብ፣ ክብርሽ ይሻላል ከገንዘብ። እኔ ምለው ልጅ እያለሽ በዚህ ልክ ልጅሽ ምንድነው የሚያየው? ግን ልጅ ደግሞ የደረሰ ልጅ ነው ያለሽ። ቢያንስ ያኔ ላፕቶፕ ምናምን የሚጠቀም ልጅ ነው ያለሽ። አይደብርሽም? አይቀፍሽም? ነገ ልጄ ወንድ ልጅ ነው ነገ ልጄ ይህንን ነው የሚያየው ምናምን ብለሽ ትንሽ አይዘገንንሽም? ላዩ ላይ ጭራሽ ተለጣጠፍሽ፣ ጭራሽ መሳምም አለ። አይደብርሽም? የምር በዚህ ልክ አንቺን የምታክል ሴትዮ የታመመ ሰው ላይ እንዴት ነው ላዩ ላይ የምትወጥቀው? ይሁ እስኪ አይቀፍም? ግን አያስጠላም? የምር በጣም ነው የሚዘገንነው። አንድ ባለትዳር ወንድ ሚስቱን እንደዛ አድርጎ እርጉዞና እንደዛ አርጋችኋት እንደዛ ሆናችሁባት፣ አሁን ላይ ሩታ ላይ ለመፍረት ትቾክላላችሁ፣ ለመፍረት እንትን ትላላችሁ። እንዴ ሩታ የተበደለችውስ ድንጋይ ናት እንዴ? የሰው ልጅ እኮ ናት እሷም ይሰማታል። እንዴት ነው የምታስቡት እናንተ እንደሚሰማችሁ? ይኸውልህ ለአብርሽ አንተ እንደተቆረቆርከው ማለት ነው ሩታንም በጣም ይሰማታል፣ በጣም ማለት ነው። ምክንያቱም ያማል። እሷ የተደረገችው ነገር ሁለት ነፍስ ሆና ሚንከባከባት አታ ምንድነው ናፈቀኝ እያለች እንትና ማነው ስሙ ተናግሯል ማለት ነው። እና በዚህ ልክ እንደዛ እየሆነች ማለት ነው እናንተ እንደዛ አርጋችኋል። ዛሬ ላይ አብርሽ ተገፋ፣ አብርሽ እየተገፋ ነው ብለህ ስታወራ አታፍርም? አንተ ራስህ ስንት ነገር ብለሃታል፣ ስንት ነገር አድርጋታል አቤላ ማለት ነው። ዛሬም አንተ ኤርሜላን ያመጣሃት ሲጀመር ኤርሜላ ለአብርሽና ሩታ አንድ ላይ እንዲሆኑ አትፈልግም። ይህን ሁሉም ሰው የሚያውቀው ነው ማለት ነው። ሁሉም የሚዲያ ሰው ሁሉም ያውቀዋል ማለት ነው። እንዲሆኑ አንድ ላይ አትፈልግም። ግን ደግሞ ባትፈልግ ራሱ እንደዚህ ማድረግ የለብን። በቃ አንድ ልጅ አለው የሰውዬ ልጁ ነገ ሲያድግ ምንድን ነው የሚያየው? እኔን ራሴ ይጠላኛል ብለህ አታስብም? የእናቴ ጠላት ነው ብሎ አንተን ቢጠላስ? ምን አይነት አስተሳሰብ ነው ግን ያላችሁ? የምር ሁለት ሰዎች ግን ከሩታ ጋር ተያያዛችሁ ዝም እንዲህ ምን ታርጋችሁ? እቺ ልጅ አልሞት አለቻችሁ።
ገፍተክ ተገፍተክ ሳይ ብዙ ነገር ሆነክ ሳይ ምንም አልሆነም። እንደውም አብርሽ ገና ብዙ ዋጋ ማስከፈል አለባት ሩታ። እሱ ብዙ ዋጋ መክፈል አለበት። እሱ ካደረገው አንጻር ይሄ ትንሹ ነገር ነው። ይሄ ቀላሉ ነገር ነው ማለት ነው። ሩታ ያደረገችው ቀላል ነገር ነው። ሩታ እኮ ምንም አላረገችም። አልፈልግህም ብቻ ነው ያለችው። ምን አለችው? ምንም ያለችው ነገር እኮ የለም። በቃ አልፈልግም አለችው። ምክንያቱም ይኸውልህ ትላንት ከእሷ ጋር እንደዛ ንጹህ ሆኖ አውርቶ እዚህ ጋር ደግሞ ይለጣጠፋል ማለት ነው። ይሄ ሰው ደግሞ ያኔ ምንም ማስተማመኛ የለውም፣ አያሳምንም፣ የሚያሳምን ነገር የለውም ማለት ነው። ስለዚህ ምን ማለት ነው? እሷ ከእሱ ጋር መሆኗ ፋይዳ የለውም ማለት ነው። ነገር ያንን ጉዳት እንደማያደርስባት በምን እርግጠኛ ትሆናለች? አንድ ሰው እኮ እርግጠኛ ስትሆንበት ነው፣ ተግባሩ እርግጠኛ ሲያደርግህ ነው ለዛ ሰው ወደዛ ሰው የምትመለሰው ማለት ነው። ሩታ ምንም አላረገችውም። የገፋት፣ የበደላት፣ ያስከፋት፣ ያስቀየማት አበጋዝ ነው ማለት ነው። ስለዚህ አንተ ተገፍተክ ብለክ መናገር ራሱ የለብም። አፍህን በእንትን አዝዳው፣ በሳሙና በደንብ አርገጠበ። ወይም በተናገርክበት ደግሞ አለቃቀስኩ አትበል። የቢክስ ውጤት ነው። ቢክሱ ነው እንባን አላቆም ያለው ማለት ጭራሽ እኛ ማናቅነው ይመስላችሁ? ምድረ ፋራ። እኛ እናንተ ቁጭ አርገን እንሸጣችኋለን። እሺ ጭራሽ ቢክስ ተቀብተ መታ አይንን እያቃጠል ትነፋረቃለህ። ሄድ እባክህ ወደዛ ቆሽማዳ አሮጌ። እና በዚህ ልክ እኛን ለመሸወድ እኛን ለማታለል ምናምን እውነትህን ነው። በጣም ደስ ይላል። በጣም ነው ደስ የሚለው እንደዚህ ማድረጋችሁ ማለት ነው። ኤርሜላም አልቅሰሽ ሞተሻል። እቺ አሮጊት፣ እቺ ዱባ ማለት ነው። ግዳንግድ፣ እቺ ግዳንግድ እግር ምን እግር ነው? ያያ እግር። እና አንቺ ማለት እንደዛ ነሽ። በቃ ይሁን አጭር ልብስ፣ በዛ ላይ ደግሞ አጭር ልብስ ለብሳ ፍንድስ ትላጭ። ወይ የሚያምራ ከአቋም የለሽ ወይ የሚያምር እንትን የለሽ። እቺ ቦርጫ ማለት ነው። አንቺ ከሩታ ጋር ልትወዳደር የምሬን ነው እንዴ? ሩታ እኮ ሞዴል ናት። ትጸዳብሻለች በአንቺ ላይ ማለት ነው። ትጸዳብሽ። ይኸው ልንገራችሁ፣ ቆንጆ ወንድ ስንት ታሰልፍላችኋለች እሷ ከፈለገች ማለት ነው። ይሄ አንድ እንትን ሄደና ማለት ነው እሷ ይነክ ላይ ጨንቃት ማለት ነው። ስንት ታሰልፍልሻለች። አንቺ በዚህ ላይ ጥምጥም፣ በሰው ባል ላይ ጥምጥም እንዳልሽ እሷ ደግሞ ጽድት ያሉትን ታመጣልሻለች ከፈለግሽ ማለት ነው። ስለዚህ የወንድ ሱስ ያለብሽ አንቺ ነሽ። ይኸው እየተሻሸሹ ጭራሽ ከሆስፒታል ውስጥ ጭራሽ አንቺ ከመኝታ ሳይነሳ እንደዚህ ታፍኘዋለሽ። አረ ወገን የት እየሄድን ነው የምር? እፍን አረገችው እኮ። እፍን አለቅም አልፋታህም አለችው። ልጁ ተጨናነቀ። በሽታውን ይበል የእሷን ዱባ ሰውነቷን ይቻለው። ይህንን የመሰለ ይህንን የሚያክል ሰውነት ላዩ ላይ ጫነችበት። ሊተኛ ከለከል። ጭራሽ ሊተኛ ከለ ያው ላዩ ላይ ወጣችበት እኮ የምር ወጣችበት ላዩ ላይ። ጉድ እኮ ነው። የአንቺ ሲባስ ነው። የወንድ ሱስ ያለብሽ ሱስ ይባስ ነው። የምር ይባስ ነው። ሰው በዚህ ልክ ወንድን ልጅ ምጥኝ ብሎ አይዝም። የሰው ባል እንደዚህ እኔ ካልሆነ እኔ ምለው የሰው ባል ይጣፍጣል እንዴ ወገን? ሰው ሁሉ የሰው ባል ይፈልጋል። ለምንድን ነው? አረ ወገን እንዴት ነው እስኪ ንገሩኝ። ይጣፍጣል እንዴ የሰው ባል? እኔ እኮ ያው አይቀመስ ነገር ስኳር አይደለም እንግዲህ ያው የሰው ባል የለመደባቸው የሰው ባል መቀማት እንግዲህ ጣፍጧቸው ሊሆን ይችላል ማለት ነው። እና አብሽን ተሸክመሽ አዝለሽው ዙሪ ከዚህ በኋላ ማለት ነው። ማን ይፈልገዋል? ይሄ ቆሽማዳ ልክ እንደ ራስሽ ማለት ነው። ደግሞ እኔ እኮ አክቱ ነው የሚገርመኝ። አብርሽ የምሬ ነው የምላችሁ። ደግሞ ቢክስ ተቀብተው እኛን ሊሸውዱን፣ ኧረ ትሸውዱን አላችሁ። እኛ ያልሞከርነው መሰላ